ሰላም ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ስለ 1% ነው የምናወራው። 99% ምንድነው 1% ምንድነው የሚለው ዛሬ ባጭሩ በዚህ ቪዲዮ አሳያችኋለሁ። ይሄ ቪዲዮ ስለሚመቻችሁ ሰብስክራይብ ማድረግ እንዳትረሱ። ጠዋት ስትነሳ ዛሬ ምን እበላለሁ፣ ዛሬ ስራ ሄጄ ገና ይደክመኛል ሚል የሆነ ገና አንተ ሳታደርገው ነገሮች ይደክመዋል። 1% የሚባሉት ነገሮች አሉ። እኛ ሁላችንም ከ1% መሆን አለብን። ይሄ 1% ላይ የምንሆናቸው ባድ ሀቢቶችን ሪሙቭ አድርገን የተለያዩ ለኛ የሚጠቅሙ ሀቢቶችን ቢውልድ የምናደርግበት ነው 1% ማለት። 99% ምንድነው ካላችሁ እኛ የማይፈለጉ ነገሮች የምናደርግባቸው ጊዜያችንን በማይሆን ነገር የምናጠፋባቸው ናቸው። እና የነዚህ ሁለት ሀሳብ ልዩነቶች 99% እና 1% ምን አይነት ልዩነት አላቸው የሚለውን ባጭሩ ላሳያችሁ። የመጀመሪያው 99% እና 1% ልዩነቱ ምንድነው ስንል ብዙ ሰዎች የሚሰማን ነገር 1% ማድረግ አንፈልግም። የሆነ 1% ማለት ያቺ ጠብታ ማለት። ለምሳሌ አንድ መጽሐፍ ስናነብ 2 ደቂቃ ከማንበብ ይልቅ ዛሬ ሆኖ ከ30 እስከ 40 50 ፔጅ አንብበን ነገ ግን መልሰን አናየውም። ይሄ 1% የምትለው ዋጋ ስላልገባን አንዴ እናነበዋለን፣ ነገ ተመልሰን አናነበውም። የሆነ ነገር አንዴ እናደርጋለን፣ ተመልሰን አናደርገውም። ያ በሞቲቬሽን የተነሳ አይዞ በሚባል ነገር የተነሳሳ ነው ነገር ነው ሁላችንም ወደ 99% እየወሰደን ያለው። ይሄ ባድ ሀቢት ነው። 99% 1% 99% ስንል ሁኔታ ሲሞቅ ይሰራል፣ ነገሮች አይዞ በለው ምናምን ሞቲቬሽን ሲደረግ ይሰራል። 1% ግን ሁሌ ሳይሞቅም ይሰራል፣ ሞቆም ይሰራል፣ ዝም ስትሉትም ይሰራል፣ ምንም ነገር ይሰራል። 99% የሆነ ነገር አይዞ በል ምናምን የሆነ ስክሮል ሲያደርግ አዶናይ ሲያይ በቃ እኔ እንደ አዶናይ ነው የምሆነው። የሆነ ስክሮል ሲያደርግ የሆነ አስቂኝ ሰው ሲያይ እኔ ቀልደኛ ነው የምሆነው። የሆነ ስክሮል ሲያደርግ የሆነ እንደዛ ነው 99% የሆኑ ሰዎች የሚያደርጉት። 1% ግን የያዘውን ይዞ ዲሲፕሊን ሆኖ ነው የሚቀረው። 99% ነው በዚህኛው ውጤቱ ወዳው ነው የሚፈልግ። የሆነ ነገር ሰርቶ ውጤት ይፈልጋል። ዛሬ ቲክቶክ ጀመር፣ ዛሬ የሆኑ ፎሎወር አግኝቶ ምናምን ቲክቶክ አዋርድ መብላት ምናምን ነገር ይፈልጋል። 1% ግን ሂደቱ ላይ ነው ትኩረት የሚያደርጉት እንጂ ውጤቱ ላይ አይደለም። ሂደቱ ላይ ትኩረት በምናደርግ ጊዜ ውጤቱን እናገኘዋለን ማለት ነው። ይሄ ከ1% መሆን አለበት። እንደዚህ አንደኛ ዲሲፕሊን ያደርገናል፣ በጣም ለስራችን ፎከስ እንድናደርግ ያደርገናል። 99% ጋር ግን ካለን ኦሬዲ እኛ ፌል እናደርጋለን። አብዛኛው ፌል የሚያደርገው በ99% ነው። ለምን አይሳካልኝ? 2 ዓመት እኮ ሰርች 2 ዓመት አይደለም 26 ዓመት 30 ዓመት 40 ዓመት የሰሩ ሰዎች አሉ። እንደዛ ዲሲፕሊን ሆነ ካልሰራ በስተቀር ይሳካልኛል ብለን እንዳታስብ። 99% ላይ ደግሞ አንድ ችግር የምናደርገው ሰው ምን ይለኛል፣ የሆነ ቪዲዮ ስራ እንትና እኮ እንደዚህ ነው፣ እንትና እኮ ኮሜንት ይጽፍብኛል፣ ይሁንም አይሆንም እየጻፉብኝ እኮ ነው ምናምን፣ ሰው ምን ይለኛል የሚባል ነገር አያስፈልግም። 99% ስትሆኑ የምታደርጉት ሰው ምን ይለኛል የሚል የማይሆን እኛ ደስ የሚል ነው ይመስለናል፣ ግን የማይሆን ነገር ይይዘናል ማለት ነው። 1% ስትሩ ግን የነዛ ሰዎች ኬርለስ ነው የምትሆኑት። ምንም አይመለከታችሁ። እናንተ አላማችሁ ላይ ነው ፎከስ የምታደርጉት። ቲክቶከር ከሆነ የፈለገ ነገር ቴክስት ይጻፍ፣ ኮሜንት ላይ ያደርግላችሁ፣ እናንተ ተሰደቡ፣ ምን በሉ፣ ሪፕላይ አድርጎ ዲዩትም አድርጎ ይስደባችሁ፣ ጉዳያችሁ አይደለም። እናንተ ሂደቱ ላይ ስለምታተኩሩ ማለት ነው። 99% ደግሞ ችግር ሲመጣ ብቻ ነው የሚሰራው። የሆነ ነገር ሲቸገረው፣ ኪሱ ባዶ ሲሆን፣ የተለያዩ ነገሮች ወይ ሲሪበው ወይ ሲጠማው ብቻ ነው የሚሰራው። ከዛ በኋላ ትንሽ ሲያገኝ አረ እኔ ምናምን ብሎ ይተወዋል። 1% ላይ ያሉ ግን ችግርም መጣም አልመጣም ሁሉ ዲሲፕሊን ሆኖ ነው የሚሰሩት። ግን እነዛ ችግራቸው የሚፈልጉት የትምህርት ነገር ነው። ለምሳሌ እዛ የተበላሸባቸው የሆነ ነገር ፌል አድርጎ ቢዝነስ ተበላሽቶባቸው ሊሆን ይችላል። ያንን ነገር ግን በትምህርት በሆነ ነገር ተምረውት እልፍ ብለው ቀጣይ ነው እነሱ የሚያስቡት። በመጨረሻም ደግሞ አብዛኞቻችን የምንሸወድ እድል የምትባል ነገር እድል መቼም አትመጣም። አንተ ካልሄድክ በስተቀር መቼም አትመጣም። ያው እድል ሆኖ ቲክቶከር ከሆንኩኝ፣ እድል ሆኖ ዩቲዩበር ከሆንኩኝ፣ እድል ሆኖ ይሄን ስራ ካገኘው የሚባል ነገር አይደለም። አንተ ነው ወደ እድሉ የምትሄደው። አንተ ስትሞክር ነው እድል የምትመጣው እንጂ አቤት ቁጭ ብለህ ምንም ነገር ሳትሰራ የቻልከውን እንኳን ሳትሞክር እድል ወደ አንተ ልትመጣ አትችልም። ባይዘው ፈጣሪ የሚያግዘን እኛ ስንሞክር ብቻ ነውና 99% ላይ የሆኑ ሰዎች የሚያደርጉት ነገር እድልን ይጠብቃሉ። 1% ላይ ግን የሆኑ ሰዎች ግን እድልን አይጠብቁም። እድልን ይፈልጓታል። ወጥተው ይሰራሉ የቻሉትን ያክል እስከ ጥግ ድረስ። ግን እዛ በሚሰሩበት ሰዓት ኮኔክሽን ይኖራል፣ ብዙ ነገር ይኖራል። በዛ ሰዓት ያልጠበቁት ነገር ይመጣና እነሱም ሰክሰስ ላይ ይደርሳሉ። ስለዚህ 1% ላይ በደንብ ማተኮር ይኖርብናል። አብዛኞቻችን ባድ ሀቢት ነው በጣም የያዘንና 99% የሚባለውን ነገር ማስወገድ መሞከር አለብን። ሁለተኛ 99% እንዴት ዓለም ላይ አቬሬጅ ሆኖ ቀረ ስንል እንዴት ነው? አብዛኞቻችን የምንፈልገው ኮምፎርት ዞን ነው። ከእናታችን ቤት መውጣት አንፈልግም። ከእናት ቤት ለምን ትወጣለህ? አርፋት በላ እናትህን እንትን አትልም ምናምን የሚባል ነገር አለ። ይሄ ስታዩት በጣም ቀላል ነገር ይመስላል፣ ግን ከቤተሰብ ጋር ወጥቶ የሆነ ነገር ቻሌንጅ አድርጎ የቤት ኪራይ መክፈል፣ የምግብህን የተለያዩ ነገሮች ራስን መቻል ባይዘው በጣም ነው እንትን የሚላችሁ የሚያጠነክራችሁና ስራ እንድትሰሩ ብቻ ነው ፎከስ እንድታረጉ የሚያደርጋችሁ።
ኮምፎርት ዞን ነው የምትፈልጉት። ለምን ወጥቼ እሰቃያለሁ፣ ለምን ወጥቼ ይበርደኛል፣ ለምን ወጥቼ ፀሐይ ይመታኛል የሚለውን ነገር ኮምፎርት ዞን ብቻ ስለሆነ የሚፈልጉት 99% ላይ ያሉት ሁሌ እንደፈሩ ይቀራሉ፣ ከቤታቸውም ሳይወጡ ያረጃሉ ማለት ነው። ግን እናንተ ከ1% ውስጥ ከሆናችሁ የሆነ ስኪል ትማራላችሁ፣ እናንተ የምትፈልጉትን ነገር ትማራላችሁ። ከዛ የሆነ የተወሰነ ብር ማግኘት ከጀመራችሁ በኋላ ውጡ። ሊርባችሁ ይችላል፣ ሊጠማችሁ ይችላል፣ የሆነ ነገር ሊቸግራችሁ ይችላል። አዎ 1 ዓመትም 2 ዓመትም 3 ዓመትም ከዛ በላይ ሊርባችሁም ሊጠማችሁም ይችላል። ግን ይሁን የሆነ ቀን ግን ለእናንተ ቀኗ ትመጣና ሰክሰስ ትሆናላችሁ ማለት እና ደግሞ በሚርባችሁ ጊዜ ስትሰሩ፣ በሚጠማችሁ ጊዜ ያቺ የሆነች ችግር የምትሉ አፓርት በዛ ጊዜ በምትሰሩበት ጊዜ እያጠናከራችሁ ነው የሚሄደው። ችግሩ እናንተን እየሰራችሁ ነው የሚሄደው። ከዛ በኋላ ግን እየተሰራችሁ ስትሄዱ በጣም ኤክስፒሪየንስ ትሆናላችሁ። ሰው ይፈልጋችኋል። የዛን ሰዓት እድል የዛን ሰዓት ወደ እናንተ ትመጣለች። ከዛ ሁለተኛ ምክንያት ደግሞ ሞቲቬሽን ሲሰማቸው ነው የሚሰሩት። አይዞ ጃስ በለው ምናምን ሲባል ነው የሚሰሩት። ለምሳሌ የሆነ ቅድም እንዳልኳችሁ ቲክቶክ ሲጀመር አዶናይ ያለ አሁን ለምሳሌ አዶናይ ሳይ አይዟችሁ ስሩ ምናምን ሲል በቃ እሺ ምናምን ብሎ ተነስቶ ምናምን ነገር ራሱን ሪከርድ ያደርጋል። ከ3 ቀን ከ4 ቀን ወይ ከሳምንት በኋላ ስታይ ሰውየው ጭራሽ ቲክቶክ ለምንድን ነው ማሰራስ? አይ ቲክቶክ አያዋጣም። አይ ቲክቶክ ሲጀመር ምንም አይከብልም። አዎ ቲክቶክ አይከብልም፣ ግን አንተ እየሰራ አይደለም። አንድ ሳምንት ፖስት አድርገህ ከዛ በኋላ መጥፋት ምንም ማለት ነው። ሲጀመር እየሰራም አይደለም አልነበርክም ማለት ነው። ስለዚህ ዲሲፕሊን ሆናችሁ የቻላችሁትን ቪዲዮ ፖስት በማድረግ ዲሲፕሊን ሆናችሁ በመስራት የፈለገውን ግን አመት ይፍጅ እናንተ ከ1% ሆናችሁ ግን ራሳችሁን ቢውልድ ማድረግ አለባችሁ። ምክንያት 3 በጣም ሁላችንም እንትን ያለን ጊዜ የለኝም የሚባል በጣም የማይሆን ባድ ሀቢት የሆነ ነገር ጊዜ የለኝም የሚባል ነገር ለሀብታሙም ለደሃውም የተሰጠው 24 ሰዓት ነው። ግን እንዴት ተለያየን ስንል 99% ላይ ያሉ ሰዎች ጊዜ የለኝም ተኝቶ ውሎ ጊዜ የለኝም ይላል። ስክሮል ሲያደርግ ውሎ ጊዜ የለኝም ይላል። የሆነ ቢያንስ እንኳን የሆነ ነገር እንኳን በሞክሮ ቢሆን ጊዜ የለኝም እሺ ያስማማናል የሚባልም ነገር አይደለም፣ ግን ያስማማል። ትንሽ ይሄ ልጅ ሞክሯል፣ ታይሙን በዚህ ዌስት አድርጓል እንላለን። ግን እቤት ተኝተው የሆነ ስክሮል ያደረጉ ብለው የሆነ ማይሆን ኔትፍሊክስ ያዩ የቪዲዮ ጌም ያደረጉ ምናምን ኤቭሪቲንግ ለነሱ ነገ የማይጠቅማቸውን ነገር ያደረጉ ጊዜ የለኝም ይላሉ። ይሄ 99% ውስጥ ያሉ ሰዎች የሚያደርጉ 1% ውስጥ ግን 24 ሰዓት ነው የተሰጠ። በ24 ሰዓት ውስጥ መተኛት ባለበት ሰዓት ይተኛል፣ ማንበብ ባለበት ሰዓት ያነባል፣ ፖስት ማድረግ ባለበት ሰዓት ፖስት ያደርጋል፣ ስራ መስራት ባለበት ሰዓት ስራ ይሰራል። ግን ስራውን ሲሰራ በዲሲፕሊን ነው እንጂ ይሄ ሞቲቬሽን ማንም ጃስ ስላለው ብቻ አይደለም የሚሰራው። ከዛ ደግሞ ምክንያት 4 ወይ ደግሞ አራተኛ የምንለው ደግሞ ሌሎች ነገሮች ያሳስቡታል። የጎረቤት ነገር ያሳስበዋል። እንትን ገዛ ምን አገባ አይመለከታችሁም። ስለሰው ምንም አይመለከታችሁም። አንተ ያንን መግዛት ከፈለክ ስራ ነው። ግን አሁን 99% ሰዎች ያሉት እንትና እኮ እንደዚህ ያደረገ እንትና እንደዚህ ያደረገ ምናምን ለምን የሰው አይመለከታችሁም። ስለ ጎረቤታችሁ አይመለከታችሁም። ስለ ጓደኛችሁ አይመለከታችሁም። እናንተ መስራት ካለባችሁ ስሩ። 99% ያሉት እንዳለ ስለ ሰው የሆነ መጨነቅ፣ ስለ ሰው ይሉኝታ መያዝ፣ የሆነ እንትና እንደዚህ ገዛ፣ እንትና እንደዚህ ያደረገ፣ እንትና እኮ ቪዲዮ ፖስት ምን አገባ የራስን ስራ ሰራም 1% ጋር ግን የሆኑን ይሄን ነገር አይጨነቁም። ዛሬ የሆነ ስህተት ትናንት የሆነ ስህተት ሰርቻለሁ፣ ዛሬ ምን አስተካከልኩ፣ ነገስ ምን አድርጋለሁ የሚለውን ነገር ጋር ብቻ ነው ፎከስ የሚያደርጉ። አምስተኛ ላይ እኛ የምናቀርበው ምክንያት ደግሞ ምንድነው? ዋንዴ የሆነ ነገር ይሆናል። ዋንዴ ስራ ጀምራለሁ። ዋንዴ የሆነ ነገር ይሳካልኛል። አንድ ቀን እኮ የሆነ ቪዲዮ ሰርቼ ፖስት አድርጌ ምናምን ነገር ቫይራል ወጥቶ ምናምን ጥሩ ስራ ስራለሁ ማስታወቂያ ይመጣልኛል። አንድ ቀን የሆነ ቲክቶክ ሞኔታይዝ ያደርገኛል ነው። አንድ ቀን የሚባል ነገር የለም። የምሬ እናንተ እስካልሰራችሁ ድረስ ዋን ቀን የሚባል ነገር የለም። ሁሉም አንድ ቀን ነው። እናንተ ካልሰራችሁበት የአንድ ቀን ግን እያለፋችሁ ትናንት እያላችሁ እናንተ ግን ባላችሁበት የዛሬ ዓመት እንደዛው ከሆናችሁ ነገም እንደዛ ናችሁ፣ ከነገ ወዲያም እንደዛ ነው የምትሆኑት። አንድ ቀን የሆነ ነገር እያላችሁ አንድ ቀን አትጠብቁ። እናንተ ስሩ፣ ያቺ አንድ ቀን ግን ትመጣለች። ስትሰሩ ነው የምትመጣው እንጂ እናንተ ቤታችሁ ቁጭ ብላችሁ ያቺ አንድ ቀን አትመጣም። ሶ ካላንደር ላይ ዋን ዴይ የሚባል ቀን የለም። ስለዚህ ዋን ዴይ ኖ ዴይ የሚባል አባባል አለ። አንድ ያነበብኩት ነገር ነውና ዋን ዴይ ኖ ዴይ ማለት አንድ ቀን እያላችሁ እናንተ ብዙ ቀን አሳልፋችሁ እዛ ባላችሁበት ቀርታችሁ እድሜያችሁ ይሄዳል። ታዲያ ግን 1% የሆኑ ሰዎች ምልክት ምን እናያለን? መጀመሪያ ጠዋት ቀደም ብለው ይነሳሉ። በደንብ ራሳቸው ምን እንደሚሰሩ ስኬጁልድ ናቸው። ጠዋት ይነሳሉ። ይሄን ያደርጋለሁ። እንደ ቅድሙ ባድ ሀቢት ተነስተው ገና ስክሮል አያደርጉም። ዛሬ ምን አለኝ? ለምሳሌ ፈጣሪ ጋር መገናኘት ካለባቸው ጠዋት ተነስተው ጸሎት ያደርጋሉ። ጠዋት ተነስተው ሻወር መውሰድ ካለባቸው ያደርጋሉ። ለራሳቸው የሚጠቅሙ ብቻ ነው 1% ውስጥ ያለው የሚያደርጉት። ጂም መሄድ ካለባቸው ጂም ይሄዳሉ። እነሱ የሚጠቅማቸውን ነገር ጋር ጠዋት ያለውን አሳልፈው ወደ ስራ መግባት ካለባቸው ይገባሉ። ቪዲዮ የሚሰሩ ከሆነ ቪዲዮ ሰርተው ቀናቸውን በደንብ ያሳልፋሉ ማለት ነው። ስኬጁልድ የሆነ ቀን ነው የሚኖራቸው። ሲነሱ ምንም ግር የሚል ቀን የለም። ይሄን አደርጋለሁ ይላሉ። ስለዚህ 1% ላይ ያሉ ምን ያስባሉ? ጋርቤጅ አውት የሚባል ነገር ያስባል። የሆነ ጎሲፕ ነገር ሲገባ ጎሲፕ ይወጣል። ሞቲቬሽን ቢገባ ሞቲቬሽን ይወጣል። የሆነ ቢዝነስ አይዲያ ቢገባ ቢዝነስ አይዲያው ይወጣል። ይሄን ብለው ያስባሉ። ሌላ ምክንያታቸው ደግሞ 1% የሆኑ ሰዎች የሚሰሩት ነገር ደግሞ
በስህተታቸው ይማራሉ። ዛሬ የሆነ ነገር አጥፍተው ሊሆን ይችላል። ዛሬ የማያውቁት ነገር የሆነ ደፍረው ሊገቡ ይችላል። ኤዲተር ነኝ ብለው ምንም ነካክቶ ሊያውቁ ይችላል። ግን ገብተው ያን ኤዲት አበላሽተውት ምናምን ነገር ግን ከዛ ስህተታቸው ነገ ይማራሉ። ከነገ ደግሞ ከነገ ወዲያ ይማራሉ። የተሻለ ሰው ሆነው የሆነ ሰዓት አግኝታላችሁ እና ራሳቸውን የተሻለ ሰው ሆነው ያገኙታል። ስለዚህ 1% የሆኑ ሰዎች ከስህተታቸው ይማራሉ። ግን ደግሞ በዛ ላይ በጣም ደፋር ናቸው። ለሆነ ነገር አይፈሩም። ለምን? ከስህተታቸው መማር እስከቻሉ ድረስ የሆነ ነገር አለመፍራት። የሆነ ቪዲዮ ኤዲተር መሆን ከፈለግ ግባና ይበላሽ ተውት። ከዛ ነገ ይስተካከላል። ታይትል ነው የተበላሸው፣ ኦር ግራፍ ከቱ ነው የተበላሸው፣ የተለያዩ ትራንዚሽኖች ምኖች ነው የተበላሸው፣ ይስተካከላሉ። እሱ ችግር የለውም። አንተ ገብታ ድፋር ይበላሽ። ከዛ ነገ ደግሞ እነዛን ስህተቶችን ከስህተቶች ግን መሆን ያለባችሁ እናንተ ከስህተታችሁ መማር ብቻ እና በተጨማሪ 10,000 የሚሰራ ወይ ላግኝ ሳይሆን 10,000 የሚሰራ ወይ አግኝቻለሁ ብለው ያስባሉ። ከዛ 1% ላይ ያሉ ዴይሊ ዴቨሎፕ ያደርጋሉ። ለምሳሌ መጽሐፍ ማንበብ ከሆነ 30 ደቂቃ ሊሆን ይችላል። የሆነች ደቂቃ ይወስዱና 30 ደቂቃ የላንች ታይማቸው ሊሆን ይችላል። ቁርስ ላይ አንዳንዱ ሊሆን ይችላል። ማታ ላይ ሊሆን ይችላል። ያችን ታይም ይወስዱና ከምሳ በኋላ ቁጭ ብለው 30 ደቂቃ ያነባሉ። የተወሰነች ደቂቃ ያነቡና ይተውታል። ከዛ ነገም መልሰው ያነባሉ፣ ከነገ ወዲያም ያነባሉ። ዲሲፕሊን ይሆን ይቀጥላሉ። ይሄ ቀን በቀን ራሳቸውን በዛች ጠብታ ብቻ እያሳደጉ የሚሄዱ ሰዎች ናቸው። አራተኛውና የመጨረሻው ስለ 1% ብቻ ስላወቃችሁ ብቻ እናንተ ከ1% ውስጥ ትገባላችሁ ማለት አይደለም። ማድረግ ይኖርባችኋል። እናንተም ወደ ተግባር መግባት ይኖርባችኋል። ስለዚህ 1% እንዴት ልረዳው? ይሄ ቪዲዮ አይበቃም የምትሉት አቶሚክ ሀቢት የሚለው መጽሐፍ በደንብ አንብቡት። እሱ በደንብ ትረዱበታላችሁ። አቶሚክ ሀቢትን የምትፈልጉ ከሆነ ዲስክሪፕሽን ላይ የቴሌግራም ቻናል ያለ እዛ ገብታችሁ አቶሚክ ሀቢትን ማግኘት ትችላላችሁ። ከዛ ግን እናንተ ከ1% ላይ ለመሆን ተግባራችሁን እየሄዳችሁ በዛ በተግባር ውስጥ እናንተ ደፍራችሁ የምትገቡ ከሆነ 1% መሆን ትችላላችሁ። ለምሳሌ ሞርኒንግ ሩቲን ሊሆናችሁ ይችላል፣ ጸሎት ሊሆን ይችላል፣ ጂም መሄድ ሊሆን ይችላል፣ ሻወር መውሰድ ሊሆን ይችላል። እናንተ የምትፈልጉትን መጽሐፍ ሊሆን ይችላል። ኮፒራይተር ልትሆኑ ይችላል። የዛኔ መጽሐፍ ሊሆን ይችላል። እናንተ ያንን ቢውልድ ማድረግ ነው። ከዛ ቀንህን ማታን ስኬጁል ማድረግ፣ ሙሉ ቀንን ስኬጁል አድርገህ ማታን ስኬጁል የተደረገ ቀን ሊኖራችሁ ይገባል። 1% ውስጥ ስገቡ 1% የሆኑ ምን ያደርጋሉ? ዙሪያቸውን ይቀይራሉ። ዙሪያቸውን ደና በሆነ ሰው ነው የሚያደርጉት። ጂም ሮህ እንደዚህ ይላል፣ አንተ በብዛት ከምትቀርባቸው 5 ሰዎች አንተ የነሱ የ5 ሰዎች አማካኝ ውጤት ትሆናለህ። አየህ፣ የማይሆን ሰዎች ጋር ከቀረብክ አንተም እንደዛ ተሰርተህ ትወጣለህ። የሚሆን ሰዎች ጋር ደግሞ ከቀረብክ ወይ ደግሞ ውሎ በነዛ ሰርኩላር እንደዛ ከሆነ ደግሞ የነዛን ሰው ወይም ደግሞ ከ1% ሰው መሆን ትችላላችሁ። ስለዚህ በዚህ ቪዲዮ ዛሬ 2 መንገድ ተምራችኋል። 99% ምን እንደሆነ፣ 1% ምን እንደሆነ። ስለዚህ እናንተ 99% ከሆናችሁ 1% ለመሆን የሚጠቅማችሁ ድርጊቱን ፈጽሙት እንጂ ይሄን ቪዲዮ ስላያችሁ ብቻ አትቀየሩ። የዛሬ ቪዲዮአችን ይሄን ይመስል ነበር። እዚህ ድረስ ካያችሁን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።